ዛሬ የምናየው እንዴት በዩሮፔ አካውንት ከአንድ ዩሮፔ አካውንት ወደ ሌላ ዩሮፔ አካውንት እንዴት መላክ እንደምንችል። መጀመሪያ ይሄ ነው ዩሮፔ አካውንት ባንክ አፕሊኬሽኑ ማለት ነው። ፓስወርዳችን አስገባለን። ፓስወርድ ካስገባን በኋላ መጀመሪያ ማድረግ ያለብን ማረጋገጥ አለብን። ዩሮፔ አካውንት ያለው ሰው ወደ እነሱ መላክ የምንፈልገውን ሰው የነሱን ስልክ ቁጥር ሴቭ ማድረጋችን፣ ስልክ ቁጥራቸውን ሴቭ ማድረጋችን ማረጋገጥ አለብን። ቁጥራቸውን እዚህ ሴቭ ማድረግ አለብን። ሴቭ ያደረግነውን ሰው እዚህ በዩሮፔ ጥግ ላይ እዚህ ታች ላይ ያለው ትራንስፈር የሚለውን እቺ መንካት አለብን። እሱ ደግሞ ዋሌት ትራንስፈር የሚል እዚህ ያለ እሱን ነክተን አሁን በኔ ሞባይል ሴቭ የተደረጉ ቁጥሮች ዩሮፔ ያላቸው ሰዎች እነዚህ ናቸው እና ለነሱ መላክ በፈልግ አሁን አንደኛውን ነክቼ ፈልገውን ያህል ብር እዚህ ጽፌ ኔክስት ማድረግ እችላለሁ። 20ም 50ም 100ም 200ም ከዛም 150ም 60ም ይሁን 10ም ይሁን የፈለግነውን ያህል ጽፈን ኔክስት አድርገን ወደሚቀጥለው ይወስድናል። ኔክስት ሲሆን ኮድ ይመጣላቸዋል። ያንን ኮድ ስታስገቡ በሜሴጅ የሚገባላቸው ኮድ አለ። እሱን አስገብታችሁ ትራንስፈር ይሆናል። የመረጣችሁን ሰው ካስገባችሁ እዚህ ላይ የፈለጋችሁን መምረጥ ትችላላችሁ። ከዛ ኔክስት የሚመጣላችሁ ኔክስት ከነካችሁ የሚመጣላችሁ ጥያቄ አለ። ኔክስት ከነካችሁ በኋላ ወደ ፐርሰናል ፍሬንድስ ፎር ኢንዲቪጁዋል ትራቭል የሚላለ ፍሬንድስ ነክቻለሁ። በሚቀጥለው ፔጅ ላይ ይህንን ኮንፊርሜሽን ነው። ኮንፊርም ካረጋችሁ ሜሴጅ ይደርሳችኋል። ከዛ ሜሴጁን ካስገባችሁ ይላካል ብሩ።